አንድ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም በመዲና ጎዳና ላይ እየተንቀሳቀሱ እያለ ሰይዱና ዑመር ብን አልኸጣብ ረዲየላሁ ዐንሁ ያገኟቸዋል እና ከዛ ሲያገኟቸው ያ ዑመር አሰላሙ አለይኩም ወራህመቱላህ ብሎ ዘይሯቸው። በጣም ፈገግ ብለው በጣም በደስታ ሲዘይሯቸው የዛኔ ሰይዱና ዑመር ረዲየላሁ ዐንሁ ልባቸው ተነካሉ። በጣም ደስ አላቸው። በቃ ከዛ ምን አሏቸው? በጣም ከደስታ የተነሳ አንዳንድ ጊዜ ያው የምትወደውን ሰው እንደምትወደው እያወቅህ ልትነግረው ትፈልጋለህ። በጣም መሐባው ሲጸና ምን አሏቸው? ያ ረሱላህ ሰለላሁ ዐለይሂ ወሰለም ወላሂ ኢኒ ለኡሂቡከ በአላህ ይሁንብኝ እኔ እወዶታለሁ አሏቸው ሰይዱና ዑመር ረዲየላሁ ዐንሁ። ከዛም ረሱላችን ሰለላሁ ዐለይሂ ወሰለም ዑመር እስቲ አስብ ለምትለው ትወደኛለህ የምር አሏቸው። ወላሂ እወዶታለሁ። እንዴት ነው የምትወደኝ ሲሉ ከገንዘቤ በላይ እወዶታለሁ። እሺ ከቤተሰቤም በላይ እወዶታለሁ አሏቸው። እሺ ከእናት ከአባቴ ከልጆቼ ከሁሉ ነገር በአጠቃላይ እወዶታለሁ አሏቸው። ከዛ ረሱላችን ሰለላሁ ዐለይሂ ወሰለም ያ ዑመር እንደው እስቲ ከነፍስ በላይ ትወደኛለህ አሏቸው። ሰይዱና ዑመር ረዲየላሁ ዐንሁ ግልጽ ሰው ነበሩ። መደባበቅ ማስመሰል ምናምን አያውቁም። ሐቅ ያመኑበትን ነገር ይናገራሉ ብያቸዋለሁ ከዚህም በፊት። ያ ረሱላህ ሰለላሁ ዐለይሂ ወሰለም ከነፍሴ በላይ እንኳን አልወዱትም አላቸው። ይከብደኛል ከነፍሴ በላይ መውደድ አላቸው። ከዛ ረሱላችን ሰለላሁ ዐለይሂ ወሰለም ያ ዑመር ይህማ ከሆነ እኮ ኢማንህ አልሞላም አሏቸው። የእሳቸው ልጅ አብዱላህ ብን ዑመር ረዲየላሁ ዐንሁ ሲያወሩ ሲናገሩ ምን ይላሉ? ሰይዱና ዑመር ረዲየላሁ ዐንሁ ሄዱና ቁጭ ብለው ረጅም ሰዓት ማሰብ ጀመሩ። ወደ ሰማይ እየተመለከቱ ያነባሉ፣ እያለቀሱ አስቡ ረጅም ሰዓት። ከዚያ መጡና ያ ረሱላህ እኔ ወላሂ ከነፍሴ ከገንዘቤ ከንብረቴ ከሁሉ ነገር በላይ እርሱን አስበልጬ እወዳለሁ አሏቸው። ሰይዱና ዑመር ረዲየላሁ ዐንሁ ልጅ ምን ይላሉ? አባቴ እንደው እስቲ በአጭር ሰዓት ላይ ሐሳብን እንድትቀይር ያደረገህ ነገር ምንድነው ብዬ ስጠይቀው ሁለት ነገሮችን አሰብከዋል። አንደኛው ምንድነው? አላህ ሱብሓነሁ ወተዓላ ለኔ አዝኖልኝ ረሱላችንን ሰለላሁ ዐለይሂ ወሰለም ባይልክልኝ ኖሮ እኔ በጥመት ላይ መሞት ያልነበር እንዲህ አሉ። ሁለተኛ ደግሞ የቂያማ ቀን ሰዎች ሁሉ በሚጨናነቁበት ሰዓት ላይ ሁሉም ነፍሴ ነፍሴ በሚልበት ሰዓት ላይ እኔ በራሴ ልተማመን እችላለሁ እንዴ? በራሴ እንድብቃቃ የሚያደርገኝ ስራ አለ እንዴ ብዬ አሰብኩኝ። ከዚያ ከረሱላችን ሰለላሁ ዐለይሂ ወሰለም ውጭ መፍትሄ እንደሌለኝ ሳስብ የዛን የመጣሁና ነገርኳቸው ከሁሉ ነገር በላይ እንደምወዳቸው አሉ። ሱብሃን ዑመር ብን አልኸጣብ ረዲየላሁ ዐንሁ ወማ አድራከ ማ ዑመር። ወላሂ ዛሬ ይህን ስም እንደተራ እንደቀልድ እንጠራዋለን። በበፊት ዘመን ላይ እኮ ስማቸው ብቻ ሀገርን ያስለቅቅ ነበር። የፋርስና የሮም መንግስታት የዑመር ሰራዊት እየመጣ ነው፣ የሁለት ወር መንገድ ይቀረዋል ሲባሉ ገና ሀገራቸውን ለቀው ሄዱ። ወማ አድራከ ማ ዑመር። አላህ በእሳቸው ዘመን ላይ ይላሉ አንድ ሴት በዝሙት ተጠርጥራ የአንቺን ጉዳይ አሚረል ሙእሚኒን ያዩታል፣ ወደ እሳቸው ገቢ ተብላ ይዘዋት ገባ። ገና ሀይባቸውን ስታይ አልቻለችም፣ ራሷን ስታ ያረገዘችው ልጅ ወረደበት አሉ። ሱብሃንአላህ። ሰይዱና ዑመር ረዲየላሁ ዐንሁ ሰሃቦችን አማክረው ካሳ ከፍለዋል፣ የልጁን ማለት ነው። ተመልከት፣ ከሐቅ ተቃራኒ የሆኑ ሰዎች፣ ወንጀል የሰሩ ሰዎች ምን ያክል እንደሚፈሯቸው። ይህንን ያክል አቅም ኖሯቸው ግን የአላህ ሱብሓነሁ ወተዓላ ቁርአን ወይም ደግሞ ሐዲስ ሲነገራቸው በጣም ያለቅሱ ነው። ዛሬ እኮ እኛ ኧረ ተው አላህን ፍራ ስንባል ንዴታችን ይጨምራል፣ የባስ ወንጀል እንጨምራል። እሳቸውን ግን ለማስቆም ከፈለክ፣ ቁጣቸውን ለመቀነስ ከፈለክ የአሚረል ሙእሚኒን አላህ ሱብሓነሁ ወተዓላ እኮ እንዲህ ብለዋል፣ ረሱላችን ሰለላሁ ዐለይሂ ወሰለም እኮ እንዲህ ብለዋል ካልክ በቃ ወዲያውኑ ነው ቁጣቸውን የሚተው። ወደ አኺራ ሊሄዱ ሲል እኮ ተወግተው ሰውነታቸው በሙሉ ተወጋግቷል፣ ደም እየፈሰሰ ራሳቸውን ስተወድቀዋል። ሰሃቦች ግራ ገባቸው። አሁን አሚረል ሙእሚኒን እንዴት ተደርገን እንቀስቀሳቸው ሲሉ ልጃቸው መጣና የኔን አባት መቀስቀስ ነው እንዴ የፈለጋችሁ? አዎ ሂዱና ጆሮ ላይ በሉት አሰላህ አሰላህ ያ አሚረል ሙእሚኒን በሉት። አሚረል ሙእሚኒን ሆይ ሰላት ደርሷል በሉት፣ ይነቃል አሏቸው። ሱብሃንአላህ። እሳቸው እንዳሏቸው ሄደው አሰላህ አሰላህ ያ አሚረል ሙእሚኒን ሲሏቸው ደንግጠው ተነስተዋል። አሰለና ሰዎች ሰገዱ እንዴ ሰላት ደረሰ እንዴ አሉ። ሱብሃንአላህ። አንተ የፈለክ ጉልበት አለኝ አቅመኛ ነኝ ብለህ ልታስብ ትችላለህ። ነገር ግን ለአላህ ሱብሓነሁ ወተዓላ ትእዛዝ መንበርከክ ካቃተ፣ የአላህን ሱብሓነሁ ወተዓላ ትእዛዝ መተግበር ካቃተ፣ አላህን ፍራ ስትባል ትዕቢትና ኩራት ከወጠረ ወላሂ ምንም አቅም የሌለህ ደካማ መሆንህን እወቅ። አንድ ጊዜ ሰይዱና ዑመር ብን አልኸጣብ ረዲየላሁ
መንገድ መራ። ثم يحكمك الله في رقاب من المسلمين ከዚያ አላህ ሱብሓነሁ ወተዓላ የበላይ አድርጎ በሙስሊሞች ጉዳይ ላይ ኃላፊትና ቢሰጥህ ኃላፊ ቢያደርግህ አንተ ትፈጽምልኛለህ ብሎ ሐጃው አሳስቦት ወደ አንተ የመጣን ሰው መምታት ጀመርክ፣ ሰዎችን መበደል ጀመርክ ብለው በጣም አለቀሱ። ሱብሃንአላህ ያ ዑመር ብን ኸጣብ ዛሬ ከኛ ጋር ቢኖሩና በብዙ ሚሊዮን የሚቆጠሩ ህፃናት አባቶቻቸው በግፍ ተገድለውባቸው የቲም ሆነው የተሰቃዩ መሆኑን እንዲያዩ፣ በብዙ ሺህ የሚቆጠሩ ሚስቶች ባሎቻቸው በግፍ ተገድለውባቸው የህይወትን ውጣ ውረድ መቋቋም አቅቷቸው እየተሰቃዩ ቢያዩ ኖሮ ምን ይሉ ይሆን ነበር? ለሰሃቦች ሚንበር ላይ ወጥተው ንግግር እያደረጉላቸው እያለ በመሃል ንግግራቸውን አቋርጠው አዲስ ነገር ይጀምራሉ። ያ ሳሪየቱል ጀበል፣ ያ ሳሪየቱል ጀበል፣ አንተ ሳሪያ ወይ ወደ ተራራ ውጣ፣ አንተ ሳሪያ ወይ ወደ ተራራ ውጣ ብለው ይጣራሉ። ከዛ ሰሃባ ግራ ገባቸው። እንዴ ምን ጀመሩ ሰይዱና ዑመር? ምክንያቱም ሳሪያ የሚባለው የሰራዊት መሪ ነው እና እሱ ከሄደ ከመዲና ለቆ ከወጣ 2 ወር አካባቢ ሆኖታል። ኢራቅ ላይ ነው የነበረው እሱ በዛ ሰዓት ላይ። ሰይዱና ዑመር ምን ጀመሩ ብለው ግራ ተጋቡ። ከዛ ሳሪያ ሲመጣ ጠየቁት፣ እንዴት ነው አህዋል እስቲ የፊሰቢላ አህዋል ንገረን ሲሉ ወላሂ አለ ጠላት ከቦን ሊያጠቃን በነበረ ሰዓት ላይ እኛ በሸለቆ መሃል ነበር፣ እዛው ብንሆን ኖሮ መጥፊያችን ነው። ግን የሰይዱና ዑመር ረዲየላሁ ዐንሁ ድምፅን የሚመስል ድምፅ ሰማሁኝ። አንተ ሳሪያ ሆይ ወደ ተራራ ውጣ፣ ተራራውን ያዝ ሲለኝ ሰማሁና ተራራውን ይዤ አሸንፌ መጣሁ አሉ። ሱብሃንአላህ። ተመልከት አላህ ሲወድህ እንግዲህ ምን እንደሚያደርግልህ። ስልክ ባልነበረበት ዘመን ላይ አላህ አስደወላቸው እያልኩ ነው። ቲቪ ባልነበረበት ዘመን ላይ፣ ስልክ ባልነበረበት ዘመን ላይ አላህ እንግዲህ ያው ላይቭ እንዲያዩ አላህ አደረጋቸው ማለት ነው። እና አላህ አንተ ለአላህ ብቻ ታዛዥ ሆነ አላህን ብቻ ያዘው። የሰው ልጅ ሊደርስበት የማይችልበት ስልጣኔ ላይ ያደርሳል። እኛ ዛሬ ስልጣኔ እንላለን፣ የመጣውን ስልክ የተለያየ ነገር ስልጣኔ አለፈ። ወላሂ በደጋጎች ዘመን በሰሃባ ዘመን አለፈ ስልጣኔ። ሰይዱና ዑመር እኮ ዝም ብሎ እንደ ተራ ሰው እንዳታያቸው ወንድሜ፣ ከሰው ልጅ አልፎ ግዑዝ የሆነውን ወንዝ ማናገር የቻሉ ማዘዝ የቻሉ ሰው ናቸው። የአባይ ወንዝ በአመት አንድ ጊዜ ቢክራ የሆነች ሴት ታርዳ ካልተጣለችለት አይፈስም ነበር፣ ጅኖች ይገድቡት ነው። ከዛ ይሄ ወሬ ለሰይዱና ዑመር ረዲየላሁ ዐንሁ ደረሳቸው። ከዛ ምን አሉ እሳቸው? አንድ ነገር እንዳታረጉለታል ደብዳቤ ጻፉ። ሚን ዑመር ብን ኸጣብ ረዲየላሁ ዐንሁ ኢላ ነህሪ ኒል፣ ከዑመር ብን ኸጣብ ወደ አባይ ወንዝ። ከዛስ ኢንኩንተ ተጅሪ ቢአምሪላህ፣ አንተ የምትፈሰው በአላህ ሱብሓነሁ ወተዓላ ትእዛዝ ከሆነ ፈነሕኑ ነስአሉላህ አን ዩጅሪክ፣ እኛ አላህን እንጠይቀዋለን አላህ እንዲያፈስ ያፈስሃል። ነገር ግን በራስ ስልጣን በራስ አቅም ከሆነ የምትፈሰው እንደፈለክ መሆን ትችላለህ። ይሄን ደብዳቤ ወስዳችሁ ጣሉበታል። ያን ደብዳቤ ወስደው ጣሉ። ይኸው እስካሁን ድረስ እየፈሰሰ። በቃ ሰይዱና ዑመር ስለ እንዲህ አይነት ሰው ነው እያወራ ያለው። በእስልምና ታሪክ ለመጀመሪያ ጊዜ የሙስሊሞችን ሁኔታ ለማጣራት ብሎ በሌሊት ሮንድ መውጣት የጀመሩት በሌሊት መዞር የጀመሩት ሰይዱና ዑመር ብን ኸጣብ ረዲየላሁ ዐንሁ ናቸው። እና አንድ ጊዜ በረሃ አካባቢ ላይ ወጣ ብለው ከመዲና እየዞሩ እያለ የአንድን ሴት ድምጿን ይሰማሉ። 2 ህፃናት ልጆች አጠገቧ ጋር አሉ። የሚበሉትን ነገር አጥተው እያለቀሱ ነው። እሷ ምን ትላለች? አሽኩ ዑመረ ኢለላህ፣ የዑመርን ጉዳይ ለአላህ ሱብሓነሁ ወተዓላ ነው ስሞታ የማቀርበው፣ የዑመርን ጉዳይ ለአላህ ነው የምናገረው ትላለች። ከዚያ ሰይዱና ዑመር ረዲየላሁ ዐንሁ አጠገቧ ጋር ይመጡና አንቺ ሴት እንደው አላህ ይዘንልሽና የአንቺን ጉዳይ ዑመር እንዴት ሊያውቅ ይችላል ሲሏት፣ እሷ አላወቀቻቸውም። አየሪ አምረና ወይግፈሉ ዐና፣ ታዲያ እሱ በእኛ ጉዳይ ላይ ተሾሞ ሲያበቃ ስልጣን ይዞ ሲያበቃ ማን ሆኖ ነው የእኛን ጉዳይ ሊረሳ የሚችለው? የእኛ ጉዳይ ላይ ያሳስበው የሚችለው እሱ ማን ስለሆነ ነው አለች። ሱብሃንአላህ። ሰይዱና ዑመር ረዲየላሁ ዐንሁ ወዲያውኑ ወደ ግምጃ ቤት ወደ ሙስሊሞች ግምጃ ቤት ተመለሱና ዱቄት የቻሉትን ያክል ካደረጉ በኋላ ለባሪያቸው ና አሸክመኝ፣ ያ አሚረል ሙእሚኒን በእርሶ ላይ እንዴት ሊጭን ይችላል አላቸው። ሱብሃንአላህ። የዓለምን 1/3 የሚያስተዳድሩ ትልቅ መሪ ናቸው። እድሜያቸው ወደ 60 እየተጠጋ ነው። ደከም ብለዋል። እርሶ ላይ እንዴት ይጭናለሁ እኔ እሸከመዋለሁ ሲላቸው ወላሂ አይሆንም አሉት። አንተ የቂያማ ቀን የኔን ወንጀል ትሸከምልኛለህ እንዴ አሉት። የኔን አላህ ሱብሓነሁ ወተዓላ ቢጠይቀኝ አንተ ልትመልስ ትችላለህ እንዴ አሉት። ራሳቸው ተሸክመው ይዘው አጠገቧ ጋር ሲደርሱ ምን አለች እሷ? ወላሂ ለአንተ አሐቁ ቢልኺላፈቲ ሚን ዑመር፣ ከዑመር የበለጠ ለኸሊፋነት አንተ ነበር የምትገባው አለቻቸው። ሱብሃንአላህ። ከዚያም እሳቸው ከድመው ምግብ ሰርተው ካዘጋጁ በኋላ ሊመለሱ ሲል ነገ አሚረል ሙእሚኒን ዑመር ጋር ነኝ፣ እዛ ስትመጪ እኔንም ታገኘኛለሽ አሉ። በነጋታው ልክ ስትመጣ ሰይዱና ዓሊ ሰይዱና ዑስማን ረዲየላሁ ዐንሁ አሉ ከሰይዱና ዑመር ጋር። ስታያቸው ደነገጠች። እንዴ ትናንትና የነበረው አሚረል ሙእሚኒን ነው እንዴ አለች። ሱብሃንአላህ። አብሽሪ እኔ እኮ የጠራሁሽ
ትላንትና ስላደረግሽው ነገር ልቆጣሽ ወይም ልበድልሽ አይደለም፣ ባይሆን ያንቺ የተበደልሽውን በደልሽን ልገዛሽ ፈልጌ ነው አሏት። በስንት ሽጭልኛለች ሲሏት በ40 ዲርሃም ሸጠዋለሁ አለች። እሳቸው ምን አሉ? ጸሐፊው ጻፍልኝ አሉ። ዑመር ኢብኑ አልኸጣብ ይቺ ሴት የተበደለችውን በደል በ40 ዲርሃም ገዝቷታል። ይኸው አልይና ዑስማን ምስክሮቼ ናቸው አሉ። ሱብሃንአላህ። ከዚያ 40 ዲርሃም ሰጥተው ሸኘዋታል። ተመልከቱ ረሱላችን ሰለላሁ ዐለይሂ ወሰለም ወደ አኸራ ሲሄዱ ምን አይነት ምርጥ ትውልድ ትተው እንደሄዱ። ወላሂ አላህ ሱብሓነሁ ወተዓላ የለፉትን ልፋት ከንቱ አላደረገባቸውም።